ዳዊት ደጋሚው መንፈሳዊው አስቀዳሹ የሚባለው መንፈስ ማለት ነው። ጠቋር እንግዲህ ከባድ ነው። በጣም መንፈሳዊ መስሎ መኖር ይችላል። በጣም ማስመሰል ይችላል። እንደ ጠቋር መንፈስ አስመሳይ ቡዳ ከሆነ ደግሞ ጠቋር በጣም አደገኛ ነው የሚሆነው። ፍጹም መንፈሳዊ መስሎ ግን የውሸት ነው የሚኖረው። የውሸት ሪል የሆነው ላይፉን ማን ነው የሚያውቀው? እግዚአብሔርና ሰውየው ነው የሚያውቁት። ሰው ግን ለሚያየው ነገር በጣም መንፈሳዊ፣ በጣም ጥሩ ሰው፣ በቃ መልካም ሰው፣ ምናልባትም ቤተክርስቲያን ውስጥ በቃ ተጽዕኖ ፈጣሪ፣ ለሃይማኖት ተቆርቋሪ፣ የቁርጥ ቀን ልጅ፣ ሰንበት ተማሪም ከሆነ በቃ የሚገርም ነው የሚሆነው። ጠቋር መንፈስ በጣም ሸዋጅ ነው። በጣም ሸዋጅ ነው። እና እናንተ ናችሁ ብታውቁት ጠቋር መንፈስ መሆን አለመሆኑን በምንድን ነው የሚታወቀው? እናንተ ራሳችሁ ህይወታችሁን ስታዩት የማስመሰል ነገር ከበዛባችሁ እሱ ነው የሚሆነው ድራማ እየሰራባችሁ ያለው። ለምን ጠብ ያለ ነገር ማትቆርቡ ከሆነ ቆርባችሁም ራሱ እንኳን ከእናንተ የማይጠበቅ ነገር የምታርጉ ከሆነ ሰው ሲመክራችሁ ማትሰሙ፣ ኧረ ማንንም ይመክረኝ እኔ ማንንም አልሰማም በራሴ መንገድ ነው የሚሄደው የምትሉ ከሆነ ችግር አለ ማለት ነው። እና ጥፍቀልም ተቀብተው የገቡ ዊግ ቀጥሎ የገቡ ሱሪ ለብሳ የገባች ሴት ግቢ ውስጥ ካለች ሊጮህባት ይሞክራል። እና አንዳንዶቹ ሄደ ከኋላ የመጣ ነው ጣርፈ ተቀመጥ ማም ይሉታል። እኔ ተናገር ተብዬ ምን አገባኝ ይላል። ሲቆጣ ግን ፍጥጥጥ ብሎ የሚማታ ነው የሚመስለው። ለምርቃን 4 ነገር ያስፈልገናል። መጀመሪያ ጸሎት፣ ሁለተኛ አስተብርኮት መንበርከክ፣ ሶስተኛ ስግደት። እነዚህን ከለመድክ ውሸታም አትሆንም፣ አጭበርባሪም አትሆንም። መራቂውም ተመራቂውም ውስጣቸው ይዋሻል፣ ውስጣቸው ይክዳል፣ ውስጣቸው ያታልላል፣ ውስጣቸው ይሰርቃል፣ ውስጣቸው ይቀማል። የውጭው ቅሚያ ቀላል ይሆናል። ይባርኬኻ አዶናይ ሚጽዮን ኦሴ ሸማይም በአሬጽ። ታሪካዊ መባረክ ከውስጥ መባረክ ከውጪ መባረክ የምናየው መባረክ የምናስበው። ስራህን፣ ቢሮህን፣ መኪናህን፣ ገንዘብህን፣ ቤትህን፣ መውጫውን፣ በሩን ካልባረከው እኮ እሱም ጠላት ነው። ክፉ ዓይን ያርፍበታል። ቡዳ የድህነት መንፈስ ነው። ድሃ የሚያደርግ መንፈስ ነው። ድሃ የሚያደርገው ደግሞ ከጣዖት ውስጥ የመጣ ጠላት ነው። መብላትህን መጠጣትህን የማይወድ ጊዜውም ልክ እንደዚሁ ቡዳ ሆነ። በእኛም ቤት አንድ ወቅት ላይ 6ቱ ቃላተ ኦሪትን ታውቃለህ ይባል ነበረ። 6,000 ብር ነው። 10ቱ ቃላተ ኦሪትን ታውቃለህ ይባል ነበረ። እሱ 10,000 ብር ነው። ታዲያ በኦሪቱን አንጂ ይባላል። ያልተባረከ ትውልድ ዓላማና ግብ መነሻና መድረሻ የለውም። መንደርታዊ ሆኖ የሚያልቅ ይሆናል። ታሪኩም ወዴትም የማያልፍ የማይዛመት ለትውልድም የማይሸጋገር ባዶ ይሆናል። ታውቃለህ እንደኔ መረረው የለም እዚህ ቁመት አስተምራለህ አይደለ? የኛ ደግሞ ይሄ የረቀቀ ስራችን ነው። ከጥንት ከአያት ከቅድመ አያት ሲወርድ ሲዋረድ። ምክንያቱም የኛ የሆነው ነገር የለም የናንተ ነው። ስለዚህ እኛ ደግሞ ስራውን መስራት ነው። ምን ልቡና እሊና አይምሮን ከያዝ ነው ምን አባቱ እሊናውን ከያዝ ነው የት ልጅ ደግሞ እንዴ የናንተ አምላክ እኮ የሚፈልገው እኮ ከሰው ልጅ ልብ እሊና አይምሮ ነው። ያንን ደግሞ ቀድመ መቆጣጠር ነው። በቃ ከዛ ታዞረዋለህ። ግራ ማጋባት ነው። ግራ ይኸውልህ ይሄው ግራ ተጋብቶ ጨልሞበት ነው ግራ የተጋባ ትውልድ ይላል። ይሄ ነው እንደምታስተምረው እንደዛ ማድረግ ነው በቃ የኛ ስራ። ዋናው ዓላማችሁ ምንድነው? ይሄንን ትውልድ በቃ መቆጣጠር። ትቆጣጠረውና እግዚአብሔር ምናምን የለም አይንበረከክም እኮ አይኑን ነው ልቡን ነው ልቡን። አይን ምን ይሰራል? አይን ምን ይሰራል? ልብ ነው። እየሄደም ከዚህ ጋር ይጋጫል እኮ ከሚያየው ጋር። አይን ምን ያደርጋል? እችን ነው ጋማ ማለት ነው። እቺ እዚህ ጋር አለችዋን እቺን ማለት ክትር ድድር ሰውን ማሳት ነው። ምንም ሲል ይሳት እንደሷ ዶክተር ሆና እኮ ዶክተር አብሬ ቁጭ ብዬ
ተምሬ አብረ አሁን ግን ያው በሱም ትገባለህ፣ በሱም ስራ ይሰራል እኮ በተማረ ሰው አድርገህ ስራ ይሰራል። እንዴት ይሰራል? እስቲ ና ወደዚህ። አትሆንም ለኛ ማለት እቺ የተማረው ላይ ትኩረት የምትሰጠው ለምንድን ነው? ምን በእናትህ እቺን ነገር አይተወግድ። እሺ የተማረው ላይ አሁን የተማረውን ሰው ትይዝና የተማረው ሰው በብዛት እንደው አሁን እቺን እዚህ ጥሏት ነው እንጂ እንደዚህ አይነት ነገር የለም። ሃይማኖት ገለመሌ ምናምን አይልም ታውቃለህ። ስለዚህ ሰው ደግሞ አበሻ ደግሞ እንደመራኸው በግ ነው እያለ ነው ሄደው ሸገር ማን ያትሆነኝም እኮ አልወዳትም። 365 ቀን አንዴ በዚህ ምትጸልዩት እናንተ ምንድነው ቅዳሴ ምናምን እያላችሁ የምትሉት ምንድነው? እንደዚህ እኛ እንወድም እንደዚህ አይነት ነገር እኛን ያቃጥለናል። እንዴት ነው የምታጓሩት? እንዴት ነው የምታጓሩት? ምን እንዳስመሰለኝ ማንሰሻ አስመስሎኛል እኮ አስመስሎኛል። እንዴት አድርጎ ይኸው ስንት መቁጠሪያ መሰለኝ የጨረሰብኝ ላይ በለው የጠቆረው መቁጠሪያ ነው። እኔ እኮ ነኝ። ይኸው ይሄን ጀርባውን ቢያሳየ ይኸው ቅጥቀጣ እንዲህ ነው። ተማሩ በላቸው ሰው ቅጥቀጣ እንዲህ ነው። ይኸው አይ ግለጠው አውጣ አይዞን እኛም ተቀጥቅጠናል እኮ እኛም ቅጥቀጣ አስቸግሮናል። እስቲ ወገቡ ማሰሻ በታትኖ አውልቀው ጃኬቱን በደንብ ይዩት። በቃ የማይገባው ህብረተሰብ አለ እኮ ዝም ብሎ ገብቶ የሚተኛ አንተ ጋር ተምሮ እንደዚህ ነው የሚገረፈው። እንዲህ እስኪ እኮ ነው እየተጠራ በታትነኝ ስንትና ስንት መቁጠሪያ እግሬን እየተከተለ ይሄ አረመኔ ነው። እስቲ ወዱን እስቲ ይኸው በዚህ ስል ያየኛል። የት አባት ሄዳለህ? እንደዚህ አይነት ነጭ እንዴት ነው የሚመታ? ሲመታ እንዴት ነው? እስቲ ይሄ አይደለም እየደረበ ነው። ደም ይኸው በዚህ ደም አውጣኝ፣ ደግሞ በዚህ ደም አውጣኝ። እዚህም እንዲህ ይኸው አንተ ሆድ ውስጥ ስትሮጥ ነው የሚመታ። ይኸው በዚህ ይኸው እንዲህ ስል ያየኛል። ይኸው እንዲህ ስል ያየኛል። ይኸው እና መታ። እስቲ እንዴት ነው ሲመታ? የራሱ የታል? የራሱን በለው ጨርሻለሁ ስለው ጨርሷል ብሎ ይለዋል። እንካ በለው ብሎ ይሄ እንዲህ ነው የሚላታል። እስቲ እንዴት ነው የሚመታ? በጌታ በኢየሱስ ክርስቶስ ተቃጠል፣ በድንግል ማርያም ስም ተቃጠል፣ በወላዲቷ ተቃጠል፣ በእመቤታችን ስም ተቃጠል፣ በቅዱስ ገብርኤል መልአክ ተቃጠል። የታባህ ትሄዳለህ? አሁንማ ተይዘህ የታባህ አሁን ጠላቴ እኮ ነህ። ማምለጫ የለም። ሸውደኸኛል። ለብዙ ዘመናት ያለቅሳል። ደግሞ ለብዙ ዘመናት እድሜን በላ ሳላውቅህ ያለቅሳል ስሉ እየነገረ ለብዙ ዘመናት አስፋልት ለአስፋልት አስተኛኝ። አሁን እግዚአብሔር የተመሰገነ ይሁን ጠላቴን አወቅኩት። ግድ የለም ስራ ቦታ ይመጣል፣ እጫወትበታለሁ። እዚህ ላይ የሆንና ትንፋሹን እቀይረዋለሁ። ችግር የለውም፣ እንገናኛለን። ፍሬንድ ይለኛል። አብሽር ይለኛል። እንገናኛለን። አሁን እዚህ ረብሽ ጣጣ የለውም። እንሄዳለን አይደለ? ሲሄድልህ ቤቱ የሱ አይመስልም። ጠቅላላ ይሄ የኳስ ተጫዋች ስል ምናምን የለም። ጠቅላላ ቅዱሳኖቹ ናቸው ያሉት። ተንበርከክ ይላል። በቃ ተንበርከክ። በዚህ ስል በዚህ ማምለጫ የለኝም። በቃ ድሮ ያየው የህንድ ፊልም አለ፣ እሱ ልክ በዛ ስታይል ነው የሚጫወትብኝ። በዚህ ስል በዚህ ተባኗል እባክሽ ይለኛል። ተባኗል። ድሮ ቀረ እንደዚህ አይነት ጨዋታ ቅምቀማ ምናምን የለም። በቃ ተወጥሯል። ፊልሙን ላተከለከልን። ይሄ ግድያ፣ ሽጉጥ፣ አክሽን ምናምን እንወዳለን። የዚች ታናሽም ነበር አብረን እሱ ብቻ ነው የሚልካቸው የምናሳየው። አሁን ላፕቶፑ ሲከፈት አንተ፣ መጽሐፉ ሲገለጥ አንተ፣ ቴሌቪዥን ይሄ ምናምን የሰይጣን የሆነ ነጮቹን አትዩ እያሉ በቃ እንዲህ እኛ እሱን ይሸክሸክ የቫምፓየር ደም ምጥጥ እሱን ነው የምንወደው። ለሕፃናት ልጆች እሱን ማስተማር ነው የምንፈልገው። ለሕፃናት ቫምፓየር ልጅ እንዳይወልድ ተብሎ በልጅነቱ ተመተተ ነበረ። እድሜ ለአንተ የአንተ እጅ ነካው። ይኸው በሳሙኤል ትምህርት ጊዜ ሳሙኤል አሉ። ይሄን ልጅ የት አለ? ይኸው ሳሙኤል ልጁ ነው። የማርያም ልጅ ሳሙኤል አሉ ስሙ። የሳሙኤልን ትምህርት እያስተማርክ ነበር አንተ። የሳሙኤል ትምህርት እየተማረ ነው። አዎ እየተማረ። አሁን ሳሙኤል ነው ልጁ። ሳሙኤል አሉ 40 ቀን በ40 ቀኑ ክርስትና አስነሳውና ከ40 ቀኑ ጀምሮ አንዲት ቀን ጎላ አታውቅም። ከዚች ቦታ ጠፍቶ አያውቅም። ያውን 7 ወር ከምናምኑ ነው ልጁ። አዎ ሳመው በቃ ነው። አረ ረዛ
ምን አገባኝና ነው የምስመው? ምን አገባኝና ነው የምስመው? አብረህ መወለድ አልቻልክም እንደሱ። የሚካኤል ሰጠው ወስዶ እዛ ጎላ ሚካኤል ለሱ አልሰጥም። እኔ እንዲህ ተሰቃይቼ አድቄ ደግሞ እሳቸው በሳቸው እንትን ተገኝቶልኝ በማርያም ቀን ተወልዶ ለሱ አይሰጥም። ለቅዱስ ሚካኤል ጎላ ሚካኤል ወስዶ ሰጠ። ገባ ጎላ በልበሳው እንደዚህ አጠቋቁሮ ለቀቀ። እንደዚህ መንሸሻ አድርጎኛል። መንሸሻ አደረገኝ። ምንድነው መሸሻ? የእንጀራ ማንሰሻዬ። ማንሰሻ ተጫውቶ ማንሰሻ አደረገ። ማንሰሻ አደረገኝ። ተጫወተብኝ። እጣን ይኸውልህ፣ እጣን ማጤሻ አለው። ትንሽዬ እጣን ማጤሻ ይመጣል። እዚች አንተን አስባርኮ ጡት ሳይጠባ ይሄን ሕፃኑ ልጅ ጡት ሳይጠባ በጠዋቱ ቅባ ቅዱስ ያጠጧል። ከዛ ጡት አጥብ ይላታል። እጣን እሱም እየታጠነ እዚህ ውስጥ ከቶ ልጁንም ያጥኗል። እንዴት ላድርግ? ምርር ታውቃለህ? ምርር እንደኔ መረረው የለም 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 የለም። ተዘጋጅሽ ቦጥ ተዘጋጅ። ተዘጋጅ። ማሰሻ እንግዲህ የሁላችሁ ያደፈጠበት ቦታዎች ሁሉ እየተከታተለ እንዴት እንዳጠቃው ያው ግልጽ ነው ማለት ነው። ውጭውም ሀገር ይህንኑ አካሄድ በሚገባ የተከታተሉ ሰዎች በጣም ብዙ አሉ። መናፍስቱ ያው እየወጣላቸው ነው። ስልክ በተከፈተ ቁጥር ብድግ ሳደርገው ደህና ነዎት ሲልና ወዲያው አንተ ምናምንቴ የታባክስና በቃ አላስቀምጥ አልከኝ ይላል። አሜሪካ ሆኖ ይዝታል ማለት ነው። ይሄ ሁሉ ምንድነው? ጠላትን እንዴት እንደምናጠቃ ግንዛቤያችን በቀላሉ መስፋት መቻሉን ነው የሚያሳየው። በልተ ነው ሁሉ እንግዲህ አብሮ ተወልዶ አድጎ ይሄን ያህል ዘመን ሲማሩ ይማራል። ስልጣን ሲይዙ አብሮ ስልጣን ይዛል። ማዕረግ ሲኖር አብሮ ማዕረግተኛ ይሆናል። እንዲህ በሚያምስ መንፈስ እጅ ውስጥ ነው የተወለደ። ጉዱ እኮ እታች እንዲህ መሆኑን አይደለም ማየት ያለብን። አንዳንዴ እንዲህ ላይ ድረስ አብሮ እንዴት እንደሚወጣ ነው መገንዘብ የሚኖርብን። እውነት ሽበል ተዘጋጅ። ስንት ዓመት ነው አንተ ከልጁ ጋር? በልጅነቱ ነው አብሬው ነው የተወለድኩት። አብሬው የተወለድኩት። አሁን እድሜው ስንት ነው? እድሜው ወደ 34 ይሆናል። አንተስ? እኔ ያው እድሜው ማለት ነው በቃ እድሜው ማለት ነው። እድሜው ማለት አዎ አብረን በቃ ቡዳም አለው። አዎ ቀጥቅጦኛል። የለውም እኮ ደቂቅ ያለው ያልኩ እያሳየው ተዘጋጅሽ። በስላሴ ስም፣ በቅዱስ ገብርኤል ስም፣ በወላዲተ አምላክ ስም፣ በስላሴ ስም ሲኦል እንገባለን። ቱሉ ስበት በርቱ። ደብተሬን እዚህ ነው ያገኘሁት። የአንተ ደብተር ነው? ምን እንደምትማረው? የስድስተኛ ክፍል የአማርኛ እናንተን ሳይንስ። የት ጥለኸው ነበር? እዚህ የት እንደጣልኩ አላውቅም። እዚህ ነው ያገኘሁት ደብተርን። ከየት እንዳመጣሁ አላውቅም። እንዴት አድርጌ እንደመጣሁ። የአንተ ደብተር ነው ግን? አዎ። እሺ በል እሺ። አቤት መምህር። አዳልሞቴ ማሰሻ አደረገኝ እያለ ሆዱን ያሳይ ነበር። ቀጠቅጠዋለሁ። ችግር ሆነብኝ በጣም በቃ ፈተና ውስጥ ከተተኝ። እናቴም አምልኮቷ ያው መጥፎ ነው። ቤተሰቦቼ ጠቅላላ በቃ በዚህ በባህድ አምልኮ ውስጥ ያሉ ናቸው። እኔ ነኝ የምታገለው። በቃ ብቻህን ነው የምትታገለው? ብቻዬን ነው የምታገለው። እና ቀጠቀጥከው? አዎ። ኧረ በስመ አብ አለቀውም። ታናግረው ነበር? አይ ያናግረኛል። በቃ ያዋራኛል። ምን ይልሃል? እኔ ነኝ እሰራልሃለሁ ይለኛል። እሺ ትሰራልኛለህ፣ እንገናናለን እለዋለሁ። እኔም እልሄን ነው የምዋጣበት ብዙ ጊዜ። በቃ አለቀውም። እስከሚደማ ድረስ ነው የምገርፈው። ግን ስገርፎ አያምህም? ምንም አይሰማኝም። እኔ ምንም አይሰማኝ። ስመታው እንደውም ከዚህ ወደዚህ ይሽከረከርብኛል። በቃ ግራ ሊያጋባኝ ይሞክራል። ወደዚህ ይመጣል። እዚህ ጋር እኔ አይምሮዬ ምን እንደሆነ ይይዘኛል። እለዋለሁ፣ ይመጣል መልሶ። በቃ ጦርነት ነው እና አሸንፋለሁ እለዋለሁ። በቃ እኔ አሸንፋለሁ፣ ወደድኩም ጠላው ያው ነው። እነሱ ጋር ካለው እኛ ጋር ያለው ይበልጣል ይላል መጽሐፍ። በቃ ስለዚህ እኔ ጋር ያለው ኃይል የእናቴ ድንግል ማርያም ልጅ የመድኃኔዓለም ኃይል ስለሆነ
በዚህ በተጸለየበት መቁጠሪያ አለቅህም እያልኩ አሩን ነው የማበላው። ወደ 10 መቁጠሪያ ጨርሼበታለሁ። 10 መቁጠሪያ 10 መቁጠሪያ ጨርሼበታለሁ። 10 መቁጠሪያ ጨርሼበታለሁ። የሚገርም ነው። ማሰሻ አረገን ብሎ ሆዱን እኮ ጎልጦ አሳየን። በቃ አለቀውም። አደማው ነበር ከዚህ በፊት መምህር። አያምም ስትመጣው? ምንም አይሰማኝም። እኔ ምንም እንደውም እዚህ ይሄን እጄን ይይዘኛል ወጥሮ እንደዚህ እንዲህ ይሰባብርብኛል። ከዛ ይሄንን ስመታው ሰንበር በሰንበር ይሆናል፣ ይቀላል። ግን እኔ ምንም የሚሰማኝ ነገር የለም። ምንም የሚሰማኝ ነገር የለም መምህር። ልክ በመቁጠሪያ ስትመጡት መብላት፣ ማቃጠል፣ መውረር፣ እንደ ድንጋይ መሆን እና በሰውነት ውስጥ መሄድ የተለመዱ የክፉ መንፈስ አካያድ ስልቶች ናቸው። ልክ ስትመታው ደግሞ ህመም የለውም፣ አይሰማም። እሱን ራሱን ስለምትመታው ብቻ የቱ ጋር እንዳለ መረጃ ማግኘት ብቻ ነው። መረጃውን ለማግኘት ደግሞ በምትመታው ነገር ላይ ነው ያለው ትኩረት እንድትሰጥ የሚያደርግህን አቅጣጫ መንፈስ ቅዱስ ደግሞ ይጠቁምሃል። እዛው ውስጥ እዛው እያለ መገፋፋት አለ። የእግዚአብሔር ኃይል በቀኝ በኩል እሱ ደግሞ በግራ በኩል መገፋፋት እና እንደዚህ ነው የጠላት ሚስጥሩ። ይሄንን በሚመስል ሁኔታ ነው እና በጣም ጎብዛል ማለት ነው። አዎ እንዴ አለቆም እንግዲህ መሳሪያዬ ነው። በቃ ይሄ የጦር ዕቃዬ ነው። ለኔ መሳሪያዬ ነው። የጦር ዕቃዬ ነው። በልበርታ። እሺ አባቴ ልጄን ባርክ። እሺ በስላሴ ስም ቁም። ምንድነው ከዛ በር የመጣው? ተሳሚት ነው ስሮጥ የመጣሁት። ተሳሚት አሁን ገና ደረስኩ። እንዴት ሮጠ መጣ? አስነሳኝ፣ እያበረረ መጣኝ። ማን ያመጣ? ፈጣሪው ነው ፈጣሪው። ና ጠጋ በል በስላሴ። እሺ ማን ያለው? ሳጥናኤል። ና እስኪ ጠጋ። የት ነው ያስከው? እናቱ ነች። እናቱ በምግብ ሰጣቸው። እብድ ነበር እንዲድንላት እንዲድንላት ነው። እሷ ማዳኗ ነው። ማዳኗ ነበር። ያኔ ሳጥናኤሉ ገባው በጠንቋይ ገባው። በጠንቋይ ተሰበኔ ገባ። በጠንቋይ ስንት ዓመት አበደ ልጅ? 12 ዓመት እብድ ነው። 2 ዓመት እብድ ነበር። እዚያ ቆሻሻ ግርማ ጋር ሄዳ ነው። ታዲያ ትሳደባለህ? ስራ አልወደውም። እንዴት ልትወዳቸው ትችላለህ? አልወደውም። ጠጋ ወደዚህ። እሺ 2 ዓመት አሳበደ። ምንድን ነበር ስታደርግ የነበረው? አሳበርኩት። ሌሊት ሁሉ እያዞርኩት ነበር። ከዚያ እናቱ ዳንልኝ ብላ ጠንቋይ መንዝ ሄዳ 500 ብር ከፍላ የዛሬ 15 ዓመት እኔ ተላከው። እኔ ገባሁ። እኔ ሳጥናኤል ላድነው። ሳያው መጥፎ ልጅ ነው፣ መግደል ነው። ስትገባ አልተስማማም ልጁ? አይስማማም። ሳያውቅ ነው። በስውር ነው የሰጠችው በምግብ። ደብተራ ጋር አልሄድም ብሞት ይሻለኛል አለ። በነገራችን ላይ ጠንቋይ ቤት፣ ደፍተራ ቤት ለመፍትሄ የሚሄዱ ሰዎች እንኳን መፍትሄ ሊያገኙ ብሶባቸው ነው የሚመለሱት። አንዳንዱ የራሱን እድል ለማስጠየቅ ደፍተራ ቤት ሄድና አውደ ነገስት ያስገልጣል። አሁን እዚህ ውስጥ እኮ ትኖራላችሁ። አዋቂ ቤት ሄዳችሁ እድላችሁን የጠየቃችኋላችሁ። እናንተ ማለት የሄዳችሁ ቀን እንኳን እድላችሁን ልታውቁ ያለውንም የተወሰደባችሁ ሰዎች ናችሁ። ምን መሰላችሁ የሚያደርገው? አውደ ነገስቱን ይገልጣል፣ እድላችሁን ያያል፣ ለእናንተ ይሄ ነው ብሎ ይነግራችኋል። የተሻለ ጥሩ እድል ካላችሁ እዛው ገልበጥ አድርጎ ትራንስፈር ያደርጋል፣ እድላችሁን ይወስድባችኋል። ጠንቋይ ቤት ልትጠይቁ ትሄዳላችሁ፣ ሌላ መንፈስ ጨምራችሁ ትመጣላችሁ። ሰው እግዚአብሔር ቤት ብቻ ሲመጣ ነው መንፈስ ቅዱስ አድሮበት ጸጋ በረከት አግኝቶ የሚመለሰው። አንድ ሰው ወፍጮ ቤት ቢገባ ምን ሆኖ ነው የሚወጣው? ዱቄት በዱቄት ነው አይደል የሚሆነው? ጠንቋይ ቤት ብትሄድ እሱ ላይ ያደረው መንፈስ አንተ ላይ ይሰፍራል። ደፍተራ ቤት ብትሄድ እሱ የተዋረሰው መንፈስ አንተ ትዋረሳለህ። ሌላ ምንም አታተርፍም። አሁን እናት ልጄ ድናል አለች፣ መንዝ ድረስ ደፍተራ ቤት ወሰደችው። እንኳን ሊድን ሳጥናኤልን ተሸክሞ መጣ። እሺ 2 ዓመት ለምንድን ነው ያሳበዳችሁት? ጓደኛውን ያሳበደው ጓደኛው፣ የቅርብ ጓደኛው። ከዛን የተላከው ገባው። እነዚያ መተተኞቹን ለቀው ሄዱ። እኔ ብቻዬን ቁጭ አልኩ። ከዚያም በኋላ ደብተራ ይሄን ሰውዬ ሳጥናኤል ምን አረከው? እስኪ እኔ ምንም አላረገው። ሌላ ደብተራ በላው ላይ ሌላ እልፍ ሟርተኛ በላው ላይ እንዲገሉት አደረገው። እኔ እንዳልወጣ ቁጭ ብዬ ውስጥ አንተ ቁጭ ብለህ ትስባለህ። ስስብ የእናቱም ዛር አለ። ሁለታችን አብረን ሆነን ዛሩ ማን ያለ? እስኪ ና የእናት ዛር ሄዷል። እሺ
ጻርቃኔ ሄዶ እሺ አበረረችለት። እኔ ብቻ ቀረው ሁሉም ለቀቁ። እሺ አሁን ሚስቱንም አባረርን። በቀደምነት አባረርከው በዘበሰበን ሚስቱን አባራል ከቤት ሄዳለች። አንተን ያባረርከው? አሁን ደብተራ እየሳበው ክፉ ሰው ነው እያልኩ በክፉዎች ላይ እያደረኩ። ስንት ዓመት ነው አብሮ የኖሩት? 15 ዓመት ተዋጋሁት። 15 ዓመት ከሚስቱ ጋር ስንት ዓመት ኖረ? 4 ዓመት። የ4 ዓመት ሚስት አባረር ወልዶ ደብረ ሊባኖስ ወስዶ ክርስትና አስነሳ። የተክልየን ሀለው ልጁን ተቀጠልኩ። በስለት ነው የወለደው። እሺ ና ተንበርከክ። ጠጋ ተንበርከክ። በልጥራ በስላሴ ስም በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ሳጥናኤል ለቅቄያለሁ። በስላሴ ስም ወይኔ በስላሴ ስም ጀግና ነች እኮ። ጀግንነት የለ እዚህ ጀግና ኪዳነ ምሕረት ነች። በስላሴ ስም ለዘላለም በሲኦል ታስሬያለሁ። ልሂድ በቃ ልሂድ እና ምን ልታረግ መጣ? ሳላስገድለው የለም በስላሴ ስም ለዘላለም በሲኦል ታስሬያለሁ። የዘጋሁትን እድሎቹን በኪዳነ ምሕረት ስም ከፍቻለሁ። በል 7 ጮና ተለበል 1 ቀጥል 2 ቀጥል 3 4 5 በሌ መጨረሻ ገንዝና ሄድ። ቅዱስ ሚካኤል በስላሴ ስም ሲኦል ያወርድ። መብራንን አመስግኑለት። የቆጡን ላወርድ ብላ የምኗን ጣለች? የብብቷን። ልጄን አድናለሁ ብላ አሳበደች፣ ሌላ አስጨመረች። እና እስኪ እንደው እግዚአብሔር ይባርክህ መብራን። ደህና ነህ? ደህና ነኝ። እንዴት መጣ ዛሬ? ወዶታለሁ አባቴ ወዶታለሁ። እሺ ለ2 ዓመት አብደ ነበር? አዎ ሚስቴን አገባት ጓደኛዬ በመስተፋቅር ወስዶ። ያንተ ጓደኛ ሚስትን? አዎ እቤት የተከራይቶ የሚኖር ልጅ። እሺ ወዳትን ሚስት ወሰደብኝ። ከዚያ መምህር ግርማ ጋዳም ድጋሜ ደግሞ አግብቼ ነው አሁን የሆኗ ደግሞ ትታኝ ሄደችው። ሁለተኛ አገባ፣ እሷም ሄደች? እሷ ሄደችው። ይሄ አሁን ጓደኛ ነው ቀማኛ ነው? ቀማኛ ማለት ነው። አንዳንዶቻችሁ ጓደኛ ትላላችሁ፣ ጓደኛ አይደለም ያላችሁ፣ ቀማኛ ነው። እድላችሁን ይቀማል፣ ህይወታችሁን ይቀማል፣ ተስፋችሁን ይቀማል፣ አእምሯችሁን ይቀማል፣ ስራችሁን ይቀማል፣ ትዳራችሁን ይቀማል። አይ ጓደኛ ቀማኛ ነው። ሚስትን ቀማ። ሞዶ ጓደኛዬ ነው፣ ምርጥ ጓደኛ መብራን ሰጠሽኝ እያልኳት ሳመሰግን ከዚያ ሚስቱን ፈታና ተኔ ቤት ለቆ ሄደ ልጁ። እሱ በሄደ በ3ኛው ቀን ጠፋች ባለቤቴ። ባስፈልግ ስልኳን አጥፍታለኝ ጠፋች። ንስሐ ገብቼ መብራን አውጪኝ ያለችበትን አሳየኝ ስል በ17ኛው ቀን ጸበል ለፈለፈ መንፈሱ። ሚስቱን የወሰድናት እኛ ነን አለ። ከዚያ እኔ የምለውን አላቅም ነበር፣ ወንድም የተከተለኝ ነበር። ከዚያ ደወልኩለት ለልጁ። እናት እኮ ብትገባ አታመልጠኝም፣ መቅደስን አገናኘኝ አልኩት። እንደው እምላለሁ ተሾመን አላረኩትም አለ። ከዚያ ወንድሟ ደወለልኝ። ለካ ወዲያው ጥፊ ብሏታል ሚስጥሩ ሲጋለጥበት። ወንድሟ ደወለልኝ። መቅደስ መጣለች እንዳታስባ ይዞ ተሾም አለኝ። ይዘህልኝ አልኩት። ይዟት መጣ። ማርያም ቤተክርስቲያን ወስጄ እውነቱን ነገር የስላት 17ቱንም ቀን ከሱ ጋር ነበርኩኝ። በጥቁርና በቀይ እስክሪብቶ በቁመቱ የተጻፈ አሳየኝ። ተከትየው ሄድኩለች። ከዚያ ጸልይ ስገኝ በጥቁር በቀይ የተጻፈ አሳያት። ይሄ ምንድነው? መስተፋቅር መተት ነው። ተከትላ ሄደች። እናንተ ገና እኮ አልነቃችሁ፣ ገና እኮ አላወቃችሁም። የዚህን የመናፍስቱን የደፍተራዎቹን የመተቱን ጉድ ገና እኮ ያልነቃ ሚሊዮን ህዝብ አለ። ሲበላ እድሉን ሲነጠቅ ህይወቱን ሲያጣ ሲያዝ ሲታሰር ይመጣል። በነገራችን ላይ እኛ እኮ ስለ መተት የምናስተምረው ስለ አጋንንት የማስተማር ሱስ ኑሮብን አይደለም። የተያዙት እንዲፈቱ፣ ያልተያዙት ደግሞ እንዳይያዙ ነው። ቅድመ ጥንቃቄ ነው። እንዲህ አይነት ነገር አለ፣ ተጠንቀቁ፣ ወቁ ነው። ለሁለት እኮ ጥቅም ነው። ሰው ቀድሞ እንዳይጠቃ ነው። ከተጠቃ ደግሞ መጥቶ እንዲፈታ ነው። አሳያት፣ ይዟት ሄደ። ምን ይባላል? ጉድ ነው ብንሰማው።
እመብርሃን ካንተ ጋር ትሁን። ኪዳነ ምሕረት የመጨረሻ ታርግልህ በሉት። አይዞ አንተ እኮ ይሄ እስከ 8 ሰዓት ለሊት ቁጭ ብለው ይሰግዳሉ። አቤቱ ጌታዊ መንፈሳዊ አይኔን ግለጠው። በቃ እንደዚህ በቃ ትንሽ ባህሪ ለወጥ ካለ ያንተ አይደለም የሱ ነው ይላሉ። ይነቁብኛል እንዴት እንደምናደድ። ከዛ ምን ያደርጋሉ? ገብተው በለው። እንዴት ነው እስቲ ያሳይ። እስቲ እንዴት ነው የሚጀልጡ? ምን እያሉ ነው የሚጀልጡ? በአብ ወልድ በመንፈስ ቅዱስ ስም በአጋስታለም በስላሴ ስም በወላዲተ አምላክ ልጅ በኢየሱስ ክርስቶስ ስም ቡዳ አይነጥላ ዛር መተት አዳልሞት ወሰንጋላ በውስጥ የተደበቅ ቅዱሳን መናፍስት ሁሉ በአብ ወልድ በመንፈስ ቅዱስ ስም ተቃጠል እያሉ አረበት ይሉኛል። ቀጥቀጥ ያደርጉኛል። እንደዚህ እስቲ አንተስ እንዴት ነው የምትቀጠቀጠው? 7 ወር እስቲ አንድ ጨምር እባክህ። የሷ 2 ነው። ተው ግድ የለም ይበቃል። ባንዱ የሷ 2 ነው። ወይኔ እንዴት ነው የሚቀጠቅጡ? ክርስቶስ እያለች ትደኛ ብለች ድንግል ማርያም ልጅ በኢየሱስ ክርስቶስ ንደት ተቃጠል። ልጆቼ ላይ ያለ፣ ቤተሰቤ ላይ ያለ፣ እናቴ ላይ ያለ፣ በቃ እናቷ ላይ ሆኜ ታስቸግራት፣ ወንድሞቼ ላይ ያለ፣ በቃ ለቃችሁ ባገኛት። ብዙዎቻችን በመቁጠሪያ ስንቀልድ ስናሾፍ ወሬ በመቃብርም ላይ ሳይቀር ስናወራ ቀብረንም ስናወራ ሰርግም ላይ ስናወራ ቤት ቁጭ ብለንም ስናወራ ስንጠጣም ስናወራ መቁጠሪያው ላይ የሱዳን ነገር አለው ምናምን እያለን ስንቀዣብር በየቤተ መቅደሱ በየመድረኩ ስንቀዣብር ይሄኛውን ጥፋትን እንደ ልቡ የሚጫወትበት ትውልድ ላይ ደረሳችሁ። በመጀመሪያ ደረጃ ስናስተምር ሰው በክፉ ተይዟል ብለን ስንጮህ ምንም አላደመጣችሁም። ከዲያብሎስ ጋር ብዙዎቻችን አለን፣ ሀገርም ትውልድም እየጠፋ ነው ስንል ትስቃላችሁ፣ ታሾፋላችሁ። ጉዳዩ ግን መቁጠሪያ አባቶቻችን የተጠቀሙበት ጠላትን የደበደቡበት የገረፉበት ነው። አሁን ያያችሁት ሁለቱ ራሳቸውን ሲመቱ ነው። በእናንተ ስጋዊ አይን ይቀልዳሉ፣ በመንፈሳዊ አይን ግን የሚጠቃ ሰራዊት አለ እና በምን አይነት ፍልስፍና ውስጥ እንዳላችሁ በራሱ ከእምነት ይሁን ከሃይማኖት ይሁን ከሌላ አይነት ተፈጥሮ ይሁን ከአውሬው ይሁን ምን እንደሆነ የማይታወቅ ግን በመንፈሳዊ ስፍራ ረጅም ዘመን የፈጀን በጣም በህይወታችን ውስጥ በሰው ህይወት የምንቀልድ የምናሾፍ እያሾፍን የሚሾፍበን ጊዜ ሲመጣ ደግሞ ተንጫጫን። ይሄ በጣም አያስገርምም። ምክንያቱም ያስቀመጥነው ነገር ነው። ደግ ሆነን ደግ ነገር ቢጠብቀን ጥሩ ነው። ክፉ ሆነን ክፉ ነገር ቢጠብቀን የሚያስገርም አይደለም። የስራችን የመስራታችን የባህሪያችን ፍላጎት ነው። ክፉ በሌላው ሰው ላይ ተደብቆ እንዲኖር ፈቃደኞች ነበርን። ግን አሁን የእግዚአብሔር ፈቃድና በጎ መንገድ ሆኖ መቁጠሪያው በመጽሐፍ ቅዱስ መምታት ይሻላል ወይስ በመቁጠሪያ መጠቀምሽ? የቱ ነው የሚቀለው ለክፉ መንፈስ? ስለዚህ አባቶቻችንንም የጦር ዕቃ የጠላን በጣም በወሬ ተበከለ ልብና ሕሊና ያለን ከሃዲነት ያስተሳሰባችን አንዱ መድረሻ ሆኖ የተጠቃን ፍጥረቶች ነን እና አሁን የምታዩት ጆክ አይደለም። የምታዩት በሰው ልጆች ሕይወት ውስጥ ያለውን ጠላት ማዳከም ነው። አንድ በኩል መንፈስ እንዳለ ማናምን ከሆነ ሌላ አራዊቶች ነን። በሌላ በኩል መንፈስ አለ ተብለን የሚገባን ከሆነ ማድከሚያውም መጣያውም መቆጣጠሪያውም ይሄው ነው። መጽሐፍ ቅዱስ አጋንንትን አውጡ ብሎ አውጡ አለ እንጂ አስገቡ አለ። እኛ ስናስገባ ደስ ሲለን ሲወጣ ይከፋናል። ስለዚህ ዘራችን እዚህ ላይ ለየት ያለ ባህሪና ስሜት እንዳለው የምንረዳበት አንዱ መንገድ ነው። ስለዚህ ጠላታችን ከቤተሰባዊ መዋቅር ጀምሮ ከህይወታችን ጋር የተዛመደ ስለሆነ በባህሪያችን ውስጥ መነካትን ስለማይፈልግ ቶሎ ያኮርፋል። እሱ በሆነው ነገር ላይ ደግሞ እንዳይገባን ታውረናል። ስለዚህ የመታወሩ አደጋ ለረጅም ዘመናት ፈጅቶ ዛሬ ቅጣምባሩ የጠፋ ጊዜና ዘመን ላይ መድረሳችን የዚህ አይነት ምልክት ነው። እንዴት ነው የሚያጠቃህ? እንዲህ ጀምራላ። ይገርማል። እኔ እኮ የምታቸው ላሳያ። ቆይ ዞር አድርግልኝ። እሺ። እየሰገደ ነው የሚመታህ ወይስ ስግደት? የሚመታህ እየሰገደ ነው እንዴ? እንዲህ ይላል። በቃ ይቆማል።
በጌታዬ በአምላኬ በኢየሱስ ክርስቶስ ስም ተቃጠል። በውስጥ የተደበቀ ጠላቴ በድንግል ማርያም ስም ተስፋ መቁረጥ የሆንከው የምታስቆርጠኝ አንተ ከኔ ራቅ። በቃ እንዲህ እያለ ነው። እድሌን ያዝከው፣ ኑሬን ያዝከው፣ ህይወቴን ያዝከው፣ ልቀቅልኝ ከቤተሰቦቼ እንካያዝልኝ እዛው አንተ ጋር እኔ አያስፈልገኝም። አሁን ሰይጣን አጋንንት እንደ እኔ የትኛው እኔ ሉሲፈሩ ሰይጣን ነኝ። ሌላውስ ጠቋር አጋንንት ነኝ። አንተ እኮ ይሄ እስከ 8 ሰዓት ሌሊት ቁጭ ብለው ይሰግዳሉ። አቤቱ ጌታዊ መንፈሳዊ አይኔን ግለጠው ብለን ስላልጸለይን አይገለጥልንም። አሁንም አይናችን ልጆቹ ላይ ብቻ ሆኖ በእኛም ዘር በእኛም ቤተሰብ በእኛም ትውልድ ውስጥ ይሄን ያህል ጠላትና ጥቃት እንዳለ ግንዛቤው የለንም። አሁንም የምናየው ስጋም ብቻ ነው። ስለዚህ ደካማ ተፈጥሮ እንዳለን የምንረዳውም አንዱ ይሄ ነው። ባልተዘጋጅ ዋጥናው ጠቅላላ ከሰውነቱ ተዘጋጅቻለሁ። አንድ ሙሉ ቤተሰብ በዚህ አይነት ጥቃት ውስጥ መግባት ማለት ለብዙዎቹ ፌዘኞች ቀልድ ነው። ይሄ በልተዘጋጅ አንተ ቧጥነው ተዘጋጅ። ላጠፋ ነበር። የምኑ ነው? የልጁ ይሄ ያየወይን ጥቁር ላጠፋው፣ በቃ ላጠፋው ብዬ ነቁብኝና ቅባ ቅዱስ ምናምን አላችሁ። ከዛ ቅባ ቅዱስ ያደርጋል። በቃ መገለ፣ አይኔ መገለ። ሁሉም ከስንተኛ ክፍል ነው ያቋረጥካችሁ? 9ኛ ክፍል። ይሄን ያስቆምኩ 9ኛ ክፍል። እሱንስ ቀጣይ 9 ይማራል። 9ኛ ክፍል ይማራል። ገና ይማራል። ስንት ጊዜ ጣልከው? 2። ስንት ጊዜ ጣልካት? ኧረ 3-4 ጊዜ 3-4 ጊዜ። ስንት ጊዜ ጣልከው? ቆይ እስኪ ልቁጠርልህ። 4 ጊዜና 5 ጊዜ ጥየዋለሁ። እንግዲህ ይችኑ የስጋ ትምህርት እንኳን ነፃነትን አተን በመንፈስ ባርነት ውስጥ እንገኛለን። ኢትዮጵያውያን ዛሬ ቅኝ ገዢዎች የሉብንም፣ ግን በመናፍስት ቅኝ አገዛዝ ተገዝተናል። የመናፍስት ቅኝ አገዛዝ ማለት በመተቱ፣ በሟርቱ፣ በቡዳነቱ፣ በስልብናው፣ በክፋቱ፣ በተንኮሉ፣ በምቀኝነቱ ተገዝተናል። በዚህ አይነት ተገዝተው የወለዱ ልጆች ደግሞ አገር እንኳ ብንገዛ ከክፋት ጋር፣ ከግፍ ጋር፣ ከሴራ ጋር፣ ከጠማምነት ጋር እና ከተንኮለኝነት ጋር፣ ከጭካኔ ጋር ነው። ለምን? ክፉ ጠላት ጨካኙ በባህሪያችን ውስጥ ገዥነቱን አረጋግጦ ጥፋትን አስምሮብናል በባህሪያችን ውስጥ። ስለዚህ እንደ ሀገርም እንደ ሕዝብም የምንጎዳ ወገኖች ከሆንን ቆይቷል። በልቧት እናምጣ። በእውቀቱ ደረጃ እንኳ ነፃነት የለንም። ይሄ ነው ቅኝ አገዛዝ፣ የመንፈስ ቅኝ። ክርስቶስ ለስልጣንን ላለማዕረግ ቢመጣ ኖሮ የሄሮድስን ቤተ መንግስት ይረከብ ነበር። የመጣው ግን በሰው ልጅ ልቦ ላይ ለመንገስ ነው፣ በሰው ልጅ ህሊና ውስጥ ለመኖር ነው። የድንግል ማርያም ልጅ ከቅድስት ድንግል ማርያም ቃል ስጋ ሆኖ ሲገኝ የሰውን ህይወት ወደ መለኮታዊ ሚስጥር ለማምጣት ነው። እኛ ከመለኮታዊ ሚስጥር ርቀን በስጋዊ ጥበብ ሚስጥር ብለን የምንኳትነው ከዚህ ከምተት ጋር መኖር፣ ከአስማት ጋር መኖር፣ ከግርማ ሞገስ ጋር መኖር፣ መናፍስትን አጋዥ በማድረግ ሀብት ማግኘት ምናምን የመሳሰሉትን ነገሮች ነው። በዛ ውስጥ የተወለድን ብዙዎች ስለሆነን ጭንገፋው እየበረታ መጥቶ የሰው ልጅን ህልውና የምንፈታተን ክፉዎች ሆነናል። በል ተዘጋጅ። መተቱ በአንድ ቤተሰብ ነው ወይስ በተለያየ ነው? አረ በቤተሰብም አለው። በቤተሰብ ሙሉ ቤተሰብ ይዘናቸዋል። አዎ በቤተሰብ። ቅናት ነው? ተንኮል ነው? መቀኝነት ነው? መቀኝነት፣ ቅናትም ተንኮል ሁሉ። በሉ ለምን በሉ ብታይ እኮ ምንም ከእጅ ወደ አፍ እኮ ነው ኑሯቸው። ለዛችም ይቀናል። ለዛች በቃ ለምን በሉ ነው? ለምን በሉ? ለምን ተዋደዱ? ለምን ተሰበሰቡ? ይበታተኑልኝ ብትንትን አድርገው ለምን እንላለን? በቃ ስሊፐር ቢቀይሩ ለምን እንላለን? ለምን ግን አልቻልናቸው። በቃ ለነልን ማለት የሚመጣ ሁሉ እዛ የሚመጣ አንድ ቀን ከገባን አንድ ቀን አናድርም፣ ወዲያው እንያዛለን። በገባለት በቃ እኔ ነኝ። በቃ ኧረ በለ ወይኔ ኧረ በስርዓት አውርተን ነው ይኸዋለሁ። እኔ ነኝ የገባሁት። በስሊፐር ነው የምትቀኑት? በስሊፐር ይቀናል። በጎመን የሚቀናን አላልኩም ብለሃል እባክህ። ኧረ በደንብ ነው ያልከው። በደንብ በጎመን አበላል እያለ ይገባል ምናምን እያል እንዴ
እንደ በደምብ ታዲያ እውነት ነው። በጎመን የሀገራችን ሰይጣን በጎመን ነው የሚቀናው። ድብና እርግጥ ሰው ነው የሚቀናው ወይስ ሰው ነው እንጂ የሚቀናው? እኔ አስቀናዋለሁ ቁጭ ብዬ በቃ አቤት አበላል፣ አቤት አጎራረስ፣ በቃ እኔ ምን ሲስሙ ራሱ እኮ ቀናለሁ። አቤት አሳሳም እያልኩ ይህ አንተ ቢጠፋ ምንም ማልቀናበት አለ? ምንድን ነው ማልቀናበት? ከሌላው ዓለም የኢትዮጵያውያን ሰይጣን በጣም ወራዳና ደካማ ነው። በትንንሽ ነገር የሚቀና ምቀኛ የሆነ መንፈስን ያዳበር ነው። እኛውንን ያስተማር ነው። ግን በአንድ በኩል ስናጠናው አስተማሪዎቹ ለሰይጣኑ እኛውንን፣ ከዛ በኋላ ተማሪ የሆነ ሰይጣን ይዘን ነው የምንራመደው። አሁንም በጣም የተማሪ ሰይጣን አገራችን በዝቷል። በትንሹ ነገር መቅናት፣ በትንሹ ነገር መበሳጨት፣ ታሪክን ጨምሮ የማፍረስ ጠባያችን ምንጩ አንዱ ቅናትና ምቀኝነት ነው። ስለዚህ የተማሪ ሰይጣን እያስተማረ ያለ ነው። ሰውን አይደለም። ሰው ሰይጣኑን ቀድሞታል። ዛሬ ሰይጣኑን ነው የምናስተምረው። ለዚህ ሁሉ ምክንያቱ ምንድን ነው? በእምነት ውስጥ የበጎነት መንፈስ ስለራቀን ነው። የቅንነት መንፈስ ስለተለየን ነው። በእውቀት ብቻ የምትመራ ይመስለናል ቤተ ክርስቲያን። የበለጠ የተጎዳ ነው በእውቀት ያሰብንበት ሕሊና በመናፍስት እንደገና መደምደሚያው የዘላለም የጥልቅ መንፈስ መኖሪያ መሆኑ አሳዛኝ ነገር ነው። በልተዘጋጅ አንድ ሙሉ ቤተሰብ እንግዲህ በዚህ አይነት ወጥመድ ውስጥ መታሰር ማለት ቀላል አይደለም። እሺ፣ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም፣ በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ሲኦል ታስረናል። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም ሲኦል ታስረናል። ሲኦል ታስረናል። ድምፅ የሌለው 7 ጊዜ ቁጥር ቤተልሔም ተነሽ ቤት ማነው? መንበረ መድን መንበረ መድን አንተ ቃላ አላ ክርስትና ስማችሁ ነው የምትጠሩበት የምንጠራበት ነው።